ትግሪ ሰው ላልቀርብ ላልወድ የገባሁትን ቃሌን በማፍቀር አፈረስኩ። ቀን ወልዶ እዚህ ምድር የሚቆየው ለ2 ቀን ብቻ ነው። በህይወቴ ደስተኛ ሳልሆን ኑሮን በቅጡ ሳላጣጥም መሄጄ የደረሰ ባልኩበት ሰዓት የምትጣፍጥ ሳቅ የሚሰጠኝ ሰው አገኘሁ። አጠገቤም በሚያስፈልገኝ ሰዓት የሚገኝ ሰው ሳገኝ እድሜ ቢረዝም ብዬ ተመኘሁ። ግን በእኔ ምክንያት ማንም መጎዳት የለበትም። ከሰዎች መራቅ አለብኝ። አስተናጋጅ ምንድነው ጠረጴዛው? ከስተመር አታከብሩም እንዴ? በጣም ይቅርታ ስራ በዝቶብኝ ነው። ሰዎች ክብርሽን ከፍ ዝቅ ከሚያደርጉት ለምን ሰተሽኝ የሚያንቀባረር ገንዘብ አልሰጥሽ? ስላሳብ በጣም አመሰግናለሁ። አሁን ሳላዋረደ እጄ ልቀቀኝ። ደሃ ድሩም ክብር አይወድለትም። ልቀቀኝ። ምንድነው እዚህ ቤት ማናጀር የለም? ከስተመር አይከበርም? ምንድነው? ምን ተፈጥሮ ነው? ስርዓት የለም? እኔ እኮ ምግብ እንጂ ጥፊ አላዘዝኩም። በጣም ይቅርታ። ካንቺ ጋር ውስጥ እናወራለን። ውስጥ ጠብቂ። አለቃ ላስረዳሽ። ምንም አይነት ማብራሪያ አልፈልግም። ገበያ እንደስ ቢልኝ እንጂ እኮ ከስተመር እንድታባሪልኝ አይደለም የቀጠርኩሽ። የሰራሽበት ይከፈልሻል። ውልቅ ብለሽ ውጪ። ሴት ነሽ። ትንሽ እንኳን የተፈጠረው ነገር ታዳምጪ ይገባ ነበር። ደሞዝ የምትዩን ነገር ደግሞ በረኪና ገዝተሽ ለከስተመርሽ አእምሮ እንዲያጥበት ስጪ። አትጂብኝ ውዴ። ምንድነው? ከዝኖች ያይቻቸው እኮ ታፍርብኛለህ እንዴ? እኔ ባንቺ መቼም እንዳታስቢው በጣም ነው የምወድሽ። እሺ በቃ ቤሊ ቤት ግቢ። እሺ ነገ እንገናኝ። ወይኔ መድኃኒቱን ወረቀት ረሳው። ለቤተሰባችን ከማይመተን ሰው ጋር መታየት ልክ ነው ብለህ ታስባለህ? እኔ ስታሰቡት ከእንደዚህ አይነት የወረደች ሴት ጋር እንዴት ሊሆን ይችላል? ድንገት እንኳን ካያችሁኝ በሐሳብ ወይም በብር እየረዳኋት ነው የሚሆነው። ኬቢ የመድኃኒት ማዝዣውን ረስተው ነበር። ይኸውልሽ ቤል ጋይስ፣ በአሁኑ ግን ኢቫ አይቀወጥም። ኧረ አይቀርም። ማንም ሰው እንዳይቀር። እኔ እንደዚህ አይነት ነገር እንደማይመቸኝ ታውቃላችሁ አይደል? ሲጀመር አንቺ ማን ጠየቀሽ? 3 ቦታ ተጎንጉነሽ ቀባጠጥ ታርገሽ ልትመጪ ነው? ምን እሱ ብቻ ዘንጠሽ ነኝ ስንላት የእናቷን ቀሚስ በመቀነት አርጋ አልመጣችም እንዴ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እሺ መልካም ይሁን። ገና ለገና ዩኒቨርሲቲ ገባን ብለን ማምሸት መጀናጀን የለ። ቆሞ የሚቀሩ ሴቶች መፈክር። የኔ እናት ሹገር ማሚ የሚሆኑት በጊዜያቸው ያልተዝናኑ ናቸው። እሺ የራሳችሁ ጉዳይ። እኔ ከዶርም ክላስ፣ ከክላስ ላይብራሪ፣ ከላይብራሪ ወደ ዶርም። ዘንድሮ ቺኮቹ ፈጀናቸው ብለህ እንዳይፈጁ። ዘንድሮ በቺኮቹ ብሷል። ክላክስ በጮህብን ጆሮአችን ፉጨት አልሰማንም አሉ። ጋይስ እየሄድን እሺ። ነገ በኮቴያችን ትለዩናላችሁ አመዳሞች። ከመጀመሪያ ፍቅር ሲስለኝ እሺ ሴቶች፣ እሺ ወንዶች እንተዋው። እናመሰግናለን ግን አያስፈልግም። አንቺ
እንዴት ነው የሚያደርግሽ? እንዴትም ቱን አንተ ምን አገባ? አንቺስ ምን አገባሽ? አይጥ ወሮ ይመስለኛል አይጥ ለማደን ነው የመጣችሁት። ዞር በል ወደዛ። ምድረ ቢምቢ እጨፈልቅሻለሁ። ጋይስ አድሬ ሊመጣ ነው መሰለኝ። የህመም ስሜት እየተሰማኝ ነው። ፓድ ይዛችኋል እንዴ? አዎ ይዣለሁ። ደሞ የሚመቸኝ ነይ በቃ ተነሽ ቶሎ። ቆንጆ ምን ነው ባይኔ ላይ መሀይም አይኑ ትላልቅ ነው። እማዬ በኋላ ግን ልጅሽ በእጄ ነው የምትሞተው። እሺ እናንተ ልጆች አታርፉ። ቆይ አሁን የት ለሚሄድ ነው እንደዚህ የምትሽሞኑሙኝ? የማይማር ሰው ትምህርት ነው የሚሄደው ቢባል እንዴት ይገባዋል? ሲጀመር ትምህርት ቤት የሚሄደው ደደብ ነው። አንቺ ግን እንዴት አባሽ ነው የጠገብሽው? ሳሚና ደደ እውነቱን ሲነግሩት ነው አለች እማዬ። ምንድነው? መቼ ነው እኔ እንዳንቺ የምቀባባው ዘናጭ ሆኖ? ለምንድነው ትሽ ተክለሰልሰው? ማባሽ ልታደርጊ ነው? ያምሻል እንዴ? ብዙ ጊዜ አስበውና ልዩነታችን ይገርመኛል። ለዛ ነው ጅል ጅል